አትግፉን፣ ብትገፉንም አንወድቅም። ሞት፣ ስደት፣ ማፈናቀል፣ መዝረፍና በፖለቲካው፣ በኢኮኖሚው እንዲሁም በማህበራዊ ዘርፎች ሁሉ በተጠና መንገድ በገዛ ሀገሩ ስደተኛ የሆነው አማራ ከአያት ቅድመ አያቶቹ በወረሰው ፋኖነት እየተፋለመ ዛሬም እንደ ትላንቱ ጀግንነቱን በዓለም አደባባይ አስመስክሯል፣ እያስመሰከረም ይገኛል። አንድ ክፍለ ዘመን ሙሉ በተሰራበት የውስጥና የውጭ ጠላቶች የመከፋፈል አጀንዳ አማራው በአንድነት ቆሞ ራሱን እንዳይከላከል የተሸረበው ሴራ ውጤት አምጥቶ በህወሓት በኦነግና በደርግ ጭምር በተፈጸመበት የዘር ማጽዳትና ዘር ማጥፋት ድርጊት ከ10 ሚሊዮን በላይ የሚሆን አማራ ሞቷል፣ ተሰዷል፣ እንዲሰወር ተደርጓል። የሶሻሊስት ስርዓት አቀንቃኙ የኦሮሞ መሩ የመንግስቱ ኃይለማርያም ጨፍጫፊ ስርዓት ከእጅ ወደ አፍ በሆነ ኑሮ ውስጥ የሚገኘውን ምስኪን አርሶ አደርና የከተሜ አማራ ጨቋኝና ፊውዳል የሚል ከምስራቁ ዓለም የተቀዳ የማሸማቀቂያ ፖለቲካ ስያሜ በመለጠፍ ሀብትና ንብረቱን በጠራራ ፀሐይ እየዘረፈ ለደርግ ሹማምንት ከማደሉም ባሻገር ከኢትዮጵያ አልፈው ለአፍሪካ እድገት ኩራት የሚሆኑ ምሁራኖችን በአንድ ሌሊት በመጨፍጨፍ የአማራ እውቀት ጠገብ ትውልድ እንዳይፈጠር አንገት የመስበር ያህል እርምጃ ወሰደ። በየከተማው ያለው የአማራ ወጣት ምሁር በቀይ ሽብር፣ ነጭ ሽብር ሰበብ የውሸት የክስ ዶሴ እየተዘጋጀለት በየቀበሌው ታጉሮ በድምፅ አልባ ሽጉጥ እየተገደለ በዋና ዋና የከተሞች አደባባይ ላይ አስክሬናቸው ተበተነ። የሟች ቤተሰብ መንገድ ላይ ተገድለው የተጣሉ ልጆቻቸውን እንባ አውጥተው እንዳያለቅሱና እንዳይቀብሩ ከመከልከልም በዘለለ ለአስክሬኑ ገንዘብ እንዲከፍሉ ተደረገ። በዚህ ጭፍጨፋና በኋላም የብሔራዊ ውትድርና ዘመቻ በሚሉ አንቆ የማዝመት አፈሳ በአገሪቱ በተለይም አማራውን ኢላማ ባደረገ ስሌት ግደል፣ ተጋደል፣ በርታ ወገኔ፣ ባለው ታሪክህ በአባትህ ወኔ በሚል የሞንታርቦ ሙዚቃ እየነዳ የእሳት ራት በማድረግ ከቀይ ሽብር የተረፈውን የአማራ ልጅ እንክት አድርጎ በላው። በዚህ መከራ የተበሳጨው የአማራ ሕዝብ መላኩ ተፈራ የእግዜር ታናሽ ወንድም የዛሬን ማርልኝ ዳግም ወንድ አልወልድም የሚለውን የምሬትና የቁጭት ቅኔ እያዜመ ወደ ህወሓት መንደር ተመመ። የአማራን ሕዝብ ለመበቀል ቂም ቋጥረውና ጠላት አድርገው ደደቢት በረሃ የወረዱት የነለገሰ ወይንም መለስ ዜናዊና ስብሃት ነጋ ስብስብ በእልህ ወደ በረሃ የወረደውን የአማራ ወጣት ከፊት እያሰለፉ የፈንጂ መሸጋገሪያ እያደረጉ አብዛኛውን የአማራ ታጋይ ያስጨርሰው በግንቦት 20 1983 ዓ.ም ወደ ሚኒሊክ ቤተ መንግስት ከገቡ በኋላ በ17 ዓመታት ጦርነት ውስጥ ለተፈጁት አማራውያን በአግባቡ እንኳን ሐውልት ሳይቆምላቸው የቁጥር ማመጣጠን በሚል ሰበብ እስከ 100,000ና ከዛም በላይ የሆኑ የአማራ ልጆች ከታጋዩ እንዲቀነሱ ተደርገው ጎዳና ላይ ተጣሉ። ቤተሰብ የሌላቸው በልመና በጎዳና ተዳዳሪነት ከፊሉም አእምሮ በሽተኛ ሆኖ በተበተነበት ደብዛው ጠፋ። ይህም አንዱ አማራውን የማጥፋት ስልት ነውና ከሳሽም ተከሳሽም ሳይኖር በ1991 ዓመተ ምህረት ኢሳያስና መለስ ዜናዊ ባዘጋጁት የቤተሰብ ደርቢ ውጊያ ላይ ከፊት መትረየስ ይዞ እንዲሰለፍ የተመረጠው አማራ በአማራነት ወኔ ዘራፍ እያለ ገብቶ ወደ 100,000 አማራ አለቀ። በውጊያው የቆሰለውና በየቤቱ አካል ጉዳተኛ የሆነውን ቤት ይቁጠረው። በዚህም በዚያም እንዲገደል እንዲሰደድና አካለ ጉዳተኛ እንዲሆን የተፈረደበት የአማራ ወጣት እሱ የሚሞትላት ሀገር ቤተሰቦቹን የሚዘርፉ የሚያርዱና ሀብት ንብረቱን የሚቀሙ ባለጊዜዎች ደግሞ ያልታጠቀውን ድሃ አማራ በአራቱም የኢትዮጵያ ክፍል ከአፋር ክልል በስተቀር በውስጥ ከባለስልጣናት በሚሰጥ መመሪያ መሰረት እረፍት አልባ አደረጉት።
ከደርግና ወያኔ ጦርነት ማግስት በአርሲ፣ በበደኖ፣ በወተር፣ በአርባ ጉጉ፣ በጅማ፣ በሐረር፣ በአምቦና በሌሎችም አካባቢዎች የደረሰበት ጭፍጨፋ መለስ ዜናዊና ሌንጮ ለታ አቅደው ያስፈጸሙት ወንጀል ለመሆኑ ዓለም የመዘገበው ሀቅ ነው። ከዚህ ጭፍጨፋ የተረፈውን አማራ ጨርሶ ወደ ነበርነት ለመቀየር ኃላፊነት የወሰደው የምድራችን ደመጣጭ የኦሮሞማ ኦነግ ስርዓት ደግሞ አብይ አህመድ በሚባል ጥቁር ናዚ ትዕዛዝ እየተመራ በወለጋ፣ በቤንሻንጉል፣ በአርሲ፣ በሻሸመኔ፣ በሐረር፣ በአምቦ፣ በአዲስ አበባና በዙሪያው ባሉ ከተሞች ያለውን አማራ በጥይት ገድለው ስላልተደሰቱ ቤት ዘግተው እንደ ስንዴ ነዶ አጋዩት። አንዳንድ አካባቢ ላይ የሞተውን የአማራ በድን በመቆራረጥ የሰውነት አካሉን እስከ መብላት ደረሱ። ይህ ነገ ሲወለድ አድጎ ጠላት ይሆናል በሚል የአማራ ነፍሰ ጡር እናቶችን ሆድ እየቀደዱ ሽሉን ሜዳ ላይ እየጣሉ በቪዲዮ አሰራጩት። አብይ አህመድና ደብረ ጽዮን በፈጠሩት የይዋጣልን ጦርነት የአማራ ልጆች በውጊያው ዋጋ ከመክፈላቸውን ባሻገር ጦርነቱን ሆነ ብለው አማራ ክልል ላይ ስቦ በማስገባት በማይካድራ፣ በጭና፣ በሸዋሮቢትና በሌሎችም የአማራ ከተሞች ከባድ እልቂትና ውድመት እንዲፈጸም ተስማምተው አወደሙት። ሰማይም ምድርም እየታዘቡ ይህን ሁሉ ግፍ በሞት በመንከራተትና በእንባ ችለው ለመኖር ተመስገን ያሉ በላባቸው ሰርተው ጎጆ የቀለሱ አማራዎችን ከአዲስ አበባና ከሌሎች የኛ ብለው ከወረሯቸው ከተሞች በጠራራ ፀሐይ ቤታቸውን ያለ አንዳች ካሳና ግምት እየናዱ እረፍት የመንሳት ድርጊታቸውን አጠናክረው ቀጠሉ። ይህን ግፍ ለምን ብለው የጠየቁና ከሞት ተርፈው ፊደል የቀመሱ አማራውያንን ከየመኖሪያ ቤታቸው ሰብስቦ ከማጎርም በላይ ትርፍ አንጀቱን ብአዴን የተባለ የጸረ አማራ ስብስብ ለመለወጥ ደፋ ቀና ማለት የጀመሩ የለውጥ አቀንቃኞችን እንደ ዲያብሎስ ሴራ በማከፋፈል እንዲጠፋፉ አድርገው ቁማር ምን እንደሆነ የማያውቁ ከብት ጠባቂዎች ቁማሩን በላ ነው ብለው ተዘባበቱብን። በዚህ ሁሉ የምድር ሲኦል ውስጥም እየኖረ አትግደሉኝ ብሎ የጠየቀው ስርዓት አዋቂው የአማራ ወገናችን ቢማጸንም የሚሰማው ከመጥፋቱን ባሻገር አማራን መግደል ብቻ በወንበር ላይ ለመሰንበት የተፈቀደ እስኪመስል ድረስ በየቤቱ ሊገድሉት ያለ የሌለ ጦራቸውን አዝምተው ይዋጣልን አሉት። በዓለም ላይ እስካሁን ያልተፈጸመና ዓለም አይቶ እንዳላየ እያለፈው ያለው የአማራ ሕዝብ እልቂት የመጨረሻው ጫፍ ደርሶ ነፍጠኞች ቃታ መሳብ ሲጀምሩ 100 ዓመት ከፋፈል ነው ያሉት አማራ በስሜት ተግባብቶ ስለተነሳ በአንዲት ጀንበር 48 ከተሞችን ተቆጣጥሮ ወፍ አናሳልፍም ሲሉ የነበሩ የኦሮሞማ ገዳዮች የሚቀማጠሉበት ሰራዊት ትጥቁን እየጣለ የማራቶን ውድድር ተለማመድ ተብሎ የተላከ እስኪመስል በሩጫ ፈረጠጠ። ያ እባካችሁ አትግደሉኝ፣ አታፈናቅሉኝ እያለ በእንባ ሲለምን የነበረ ስልጡን ህዝብ መቆጣት ሲጀምርና ክንዱን ሲያነሳ ማንም ሊያቆመው እንደማይችል ታሪኩን ያነበቡ የውስጥና የውጭ ጠላቶች የሚይዙት የሚጥሉት ጠፍቶባቸው እንደ ባቢሎን ሰዎች ቋንቋቸው እስኪደበላለቅ ክንዱን አሳረፈባቸው። ፋኖነትን እንደ እንጀራ እየተመገበ እንደ ጠጅ እየተጎነጨ ያደገበት የደም ውርሱ የሆነው አልሞ ተኳሹ የአማራ ልጅ በዚህ 3 ዓመት ውስጥ ቢያንስ በየዓመቱ 4 ዙር እያሰለጠነ የሚልከውን የምርኮኛ 50 አለቃ ብርሃኑ ጁላ ሰራዊት በጀግንነት እያስተናገደው በወጣበት ሳይመለስ ቀርቷል። ዛሬም ይህ ጀግንነት በአማራ ምድር እንደቀጠለ ሲሆን ቀሪውን ጉዞ ለማጠናቀቅም ጠላቴ ተቀመጥ ወዳጄ መስለህ አውድማ ለቅልቄ እስካበራየ እያለ በዝግጅት ላይ ነው።
ሽንፈቱን መቀበል አቅቶት በየጓዳው ምሽግ እየቆፈረ ያለው የአብይ አህመድ ካድሬና ሌባ ባለስልጣን ሁሉ የመጣበትን የተቆጣ ፊት ሸሽጎ የሚያተርፈው ይመስል ለራሱ አጀንዳ እየፈበረከ ማህበራዊ ሚዲያ ላይ ሲሳደብ ውሎ ማደር ስራው ሆኗል። የመጨረሻ ቃላችንን ልብ ብላችሁ ስሙ። አማራ ህልውናውን ለማስከበር የቀረው ሪቫን መቁረጥ ብቻ መሆኑን እናበስራችኋለን። እንኳን ዛሬ ጠመንጃችንን አንስተን በልካችሁ ማናገር ችለን አይደለም፣ ትላንት ከዘራችንን ስናወዛውዝ ስትፈሩ የነበራችሁ ጠላቶቻችን በሙሉ ስትወድቁ እናንተን የመደገፍ ስነ ልቦናዊ ዝግጅት የለንምና በየስራችሁ ላይ ውደቁ እንጂ አትደገፉን። አማራ ለራሱ በራሱ ልክ የሚመርጠውን ዣንጥላ ስለሚያዘጋጅ በእኛ ድል ጀርባ ለመጠለል አትደገፉን፣ አትገፋፉን። ገና ከዚህ የበለጠ እንመራለን። በከንቱ የፈሰሰው የንጹሃን ደም እስኪታጠብ ትግላችን ተጠናክሮ ይቀጥላል። በሌላ ማስታወሻ እንገናኝ። አሸናፊነታችን ያለው በአፈሙዙ ጫፍ ላይ ነው። ድል ለፋኖ። ከአዳባይ የካቲት 19 2018 ዓመተ ምህረት